አሁን በደረሰን እጅግ ሰበር ዜና መሰረት ለዘመናት አብሮን የቆየውና ብዙዎቻችን ሲያሰቃይ የነበረው ፍቅር ከዚህ ዓለም በሞት ተለይቷል። ዝርዝሩን እንደሚከተለው ይዘን ቀርበናል። ፍቅር ለረጅም ጊዜ በገንዘብ እጥረትና በፌክ ወሬዎች ሲታመን ቢቆይም አሁን ግን እውነተኛ አፍቃሪ ጠፋ በሚል በደረሰበት ከፍተኛ ድንጋጤ ሕይወቱ ማለፉ ተሰምቷል። አድማጮቻችን ዶክተር ቢቸግር እንዳሉት ከሆነም ፍቅር የሞተው በቫይረስ ሳይሆን ሰዎች በብዛት ለጥቅም ብቻ ስለተጠቀሙበትና በሱ ስም ስለነገዱበት ነው ብለዋል። ለፍቅር ሞት ዋነኛ ተጠያቂና ምክንያት ናቸው የተባሉት የባንክ አካውንት፣ የመኪና ቁልፍና ማስመሰል የተባሉ 3 በሽታዎች እንደሆኑ ዶክተር ቢቸግር አክለው ገልጸዋል። ፍቅር ከመሞቱ በፊት ንብረቴን በሙሉ ለውሸት ለጥቅምና ለብሎክ አውርሻለሁ የሚል ኑዛዜ ጥሎ መሄዱም ተሰምቷል። የቀብር